ዛሬ ልሳደብ ሰው ላስቀይም እንዲህ ተንኮል ልሰራ ስለ ልጁ ዙሪያ አይደለም ላወራ የመጣው። ምክንያቱም እኔ ጥፋትና የሆነ ነገር ካለብኝ መታረም ስላለብኝ ነው ዛሬ ብቻዬን የመጣው። ምክንያቱም እኩላችሁ ስላላመናችሁኝ እኩላችሁ የምትሳደቡ ሰዎች ደግሞ እውነት ትናንት ወዲያ በለቀቁት ቪዲዮ ሁላችሁን የሰደባችሁኝ 150 ምናምን ኮሜንት፣ እንግዲህ አንድ ደህና ኮሜንት የለም። አውቀ ነው አንተ ውሸታም ነህ ወደ ሀገር ይሄድ ምናምን የምትሉ ሰዎች አላችሁ። እንዴ እህቴ ሳትወልድ እንዴት አድርጌ ጥያት ልሂድ? እናንተ አይምሮ የላችሁም እንዴ? ወደ ሀገሩ ላኪው የምትሉ ቆይ እህቴ እንደዚህ ሆና በጭንቀት ላይ ሆና እኔ ብሄድ ምን እግዚአብሔር ሳይፈረኝ እንኳን እኔ እውነት ለምንድን ነው እንደዚህ የምትሉ? የሆነ ነገር ሳታው መጨረሻው ሳታው በፈጠራችሁ አትሳደቡ። በቃ እኔ ይከፈኛል። ምክንያቱም እኔ ወንድ ልጅ እስከሆንኩ ድረስ መሰደብ የለብኝም እንዴ። መስደብ ካለባችሁ እኮ እኔ ጋር እኮ ያን ቪዲዮ የምሰራው እውነት ስላለኝ ነው አይደለ? እውነት ከሌለኝ ለምንድን ነው እኔ እንደዚህ መለፈልፍ? በትዳር ለምን እገባለሁ እውነት ከሌለኝ? እንዴ እኩላችሁ ደግሞ መቀኛ መቀነ ነው የምትሉ። በእናት ልጅ ይጨከናል ይመቀናልስ እንዴ? አረ እውነት አንዳንድ ሰዎች አላችሁ ረፉ። ምክንያቱም እኔ እዚህ ጋር እውነት እኔ አለኛውንም ደግሞ አለው እናንተ ልትሰለቹ ትችላላችሁ። ሪል ልትሰለቹ ትችላላችሁ። በነገራችን ላይ ወሬ ደጋግመህ እንደው አሰለች ምናምን ያላችሁ አላችሁ። እርግጥ ትሰላቻላችሁ። እኔ አሰለቹ ምናምን አላልኩም። ዛሬ ስለዛ ጉዳይ ልሰራ አይደለም የመጣው፣ ግን ትንሽዬ ማንሳት አለብኝ ብዬ ነው፣ ማብራራት አለብኝ ብዬ ነው። እንዴ አንድ ሰው ለምንድን ነው እውነትን እስከያዘ ድረስ ለምንድን ነው የሚሰደብ ነው የኔ ጥያቄው። እዚህ ዛሬ የመጣውኝ ለእናንተ የሚጠቅም ነገር ልነግራችሁ ነው። በቃ እንዴ ለምንድን ነው እውነት ያለው ሰው ለምንድን ነው እንደዚህ የሚናቅ? እኔ እኮ እውነት አለኝ አይደለ? እያስመሰልኩም እየዋሸውም እንደዚህ እያረኩም አይደለም አይደል? በቃ እኔ እውነት ስላለኝ ነው። በቃ ማተብ አድርጌያለሁ። ይሄ ማተብ ዝም ብሎ አይደለም የታሰረ፣ ዝም ብሎ ለሳምፕል ወይም ለጌጥ ዝም ብሎ አይደለም የታሰረ ይሄ ማተብ ማለት ነው። ለምንድን ነው የማዋሽኝ? እንዴ አውቃችሁ ነው የምትሉ ሰዎች እኔ ግርም የሚለኝ በትዳር ማል አውቆ የለም። እባካችሁ ተረዱኝ፣ በፈጠራችሁ ተረዱኝ። በቃ ከወለደች በኋላ እኔ አላስወጣውም የምትል ከሆነ እኔ ስለሷ ኑሮ እኔ አይመለከተኝም። በቃ አንዴ ነገር መክሪያታለሁ። እውነታውን ስታውቅ ያኔ ሲገባት ወደ እኔ ትመጣለች፣ ችግር የለውም። እንዴ አገሬማ መሄድ አይቀርም እኮ አሁን በቅርብ ሰዓት መቤት ትውለድና ከወለደ በኋላ እሄዳለሁ እንጂ እህቴ እንደዚህ ተጨናንቃ በእግዚአብሔር እጅውና ለምንድን ነው የሚሄድ? ሀገር ሄድ የምትሉ ቆይ መሄድ የማይቀርም እኮ እናንተ ሳትነግሩኝ እኔ ራሱ ሹልክ ብዬ ነው እኮ የሚሄድ። ግን እህቴ ደግሞ እንደዚሁና ደግሞ እኔ አልሄድም። እናንተ እህት የላችሁም እንዴ? እህት እናት የላችሁም? ለምንድን ነው የማትረዱ እንዴ? እኔ ጋር እኮ እየዋሸሁ ሳይሆን እውነት ስላለ ነው በቃ የምጋፈጥ። እኔ ነገሩን አልፈንፍኜ እንደዚህ ጭፍሩፍና አድርጌ መተው እኮ አያቅተኝም። ምንም የሚያንጓልለኝ ነገር የለም አይደለ? ግን እኔ እናንተ እንድትማሩበት ነው በቃ ይሄን ያወራሁት። ስንት አስመሳይ እንዳለ ስንት ካዲ ወንዶች እንዳሉ እንድታውቁትና እንድታምኑ እንድትማሩበት ነው የቪዲዮ የምሰራው። ስለዚህ ሁላችሁም ረጋ ብላችሁ ማዳመጥ በሚገባችሁ ሰዓት ቅድሚያ በኮሜንት የምትሳደቡ ሰዎች ባካችሁ በፈጠራችሁ ተረጋጉ። ልለምናችሁ በቃ እኔን አትስደቡኝ። በቃ እኔ ቀር ይለኛል። በቃ እኔ ምንም በማላውቀው ነገር ትሰድቡኛላችሁ እንዴ? እኔ ጋር ጥፋት እንዳለ ነው በቃ እናንተ ሪል በቃ እኔ ጋር ጥፋት እንዳለ ነው ሁላችሁም ያመናችሁ። ስለዚህ እኔ ጥፋት የለኝም። እውነትዬ ነው የቆምኩኝ። አሁንም እውነትዬ ነው በቃ በትዳር ማለት ትግባ ልጁ ባሏ ሸጋ ነው። አንተን በትዳር በትዳር ማል ገብተህ ሲጥ የምትሉ ሰዎች አረ ከባድ ነው። አይባልም፣ ነውር ነው። ስነ ስርዓት ያዙ። አሁንም የምነግራችሁ ነገር እረፍ የምትሉ አታሳየን የምትሉ ከሆነ እኔ ብትወልድም አላሳያችሁም። በቃ አሁን እኔ ውሸታም ከሆንኩኝ ቪዲዮን አላሳያችሁም። በቃ እንዴ እኔ እኮ ወልድክ ስላለኝ ነው በቃ። ምክንያቱም ማሳየን የሚሉ ሰዎች ስላሉ ነው በግማሽ። ስለዚህ ለነሱ ደግሞ ማሳየት እኔ ይጠበቅብኛል። ማሳየት የኔ ድርሻ ነው፣ የእናንተ ድርሻ ሳይሆን የኔ ድርሻ ነው። አታሳየን የምትሉ ሰዎች ቆይ ለምንድን ነው እኔ ለምንድን ነው ቆይ ውሸታም የምታረጉኝስ? ሲጀመር ይሄ የማይደረግ ስራ ነው፣ ነውር ነው፣ አጸያፊ ነገር ነው ይሄ። አንድ ሰው እውነት እስከያዘ ድረስ መጋፈጥም ለመግባቱም መሰደቡም በቃ ሌላ ነገር መደረጉም አይቆጭም።
ያኔ እውነቱን ሲያወጣ አንድ ሰው በቃ ያው እውነቱን ሲያወጣ እናንተ ይገባችኋል። ያኔ እንኳን እናንተ እህቴ ራሱ ያኔ ወንድሜን አስቀይሜዋለሁ ለካሱ ምር ነው እንደዚህ ለካ አውቆ አይደለም ምናምን የምትል ጊዜ ይመጣል። ሁሉም ለበጎ ነው። ቀስ ብሎ ሰከን ብሎ ተረጋግቶ አስተውሎ ራስን አጽናንቶ እኔ እኮ ነፍስ ያወኩ ልጅ ነኝ አይደለ ተንግዲህ እኔ ገደል ግባ መብራት ተላጠም መብራት ያዝ ቢሉኝ ይይዛለሁ እንዴ? ምክንያቱም ነፍስ አውቂያለሁ። ነፍስ ስታወቁ ድረስ እውነታውንና እውነቲትን አውጥቼ መጋፈጥ ደግሞ የኔ ድርሻ ነው። ዛሬ እኔ እንደዚህ ልሳደብ አይደለም የመጣው። አንድ ቀለታም በየአይነቱን እየበላ ስላናደደ ነው። እንጀራ ይብላ አይብላ ይባላል። በቃ የሰው ልጅ ይብላ አይብላ ይባላል። ግን እንጀራ መብላቱ ሲያንሰው ቀርቶ የኔን ስም ሲወጭቅና ሲጠራ ያለ ስሜ ስም ሲሰጥ በጣም በሰጨኝ። ተናገርኩኝ፣ ተሳደብኩኝ። በስቅለቱ መሀል በቃ እኔ በስቅለት አንተ ይጸልያል እንጂ ትሳደባለህ ሰው ያልሽኝ ሴትዮ በጣም አመሰግናለሁ። ይቅርታ እኔ እንደዚህ ተሳዳቢም አይደለሁም። በቃ እኔ እንደዚህ ስድብ አላደገብኝም። ጨዋ ቤተሰብ ነው ያሳደገኝ፣ ጨዋ እናት ነው ያሳደገችኝ። ስድብ አላስተማረችኝም እናቴም ቤተሰቦችም ማለት ነው። ስለዚህ እኔ የተሳደብኩኝም ያንን ሱስ ውስጥም የገባው እርግጥ እኔ ሱስ ውስጥ አይደለሁም። አሁን ትቼዋለሁ። በነገራችን ላይ እኔ መለስ ብዬ ሳስተውል ማንነቴን የገባኝ እንደማይጠቅም እንደሚጎዳ በቃ የትም ለማንም እንዳይጎዳ ነው። በቃ እኔ አሁን በጣም ይቅርታ ምለው ቪዲዮ አንድ እሱ ያጨስኩበትና የቃምኩበት ቪዲዮ ግን እርግጥ እኔ በጣም ዘግኖኛል። ያው አንድ ሰው ሲናደድ የሚያደርገው ነው ያውቀው። ምክንያቱም እዚህ ጋር እኔ ብናደድ ያን ነገር አድርጋለሁ። እናንተ ደግሞ ስትናደዱ ቀስ ብላችሁ ወይ ወደ ቤተ ክርስቲያን መሄድ ነው ያለባችሁ እንጂ እንደኔ እንደዚህ ውስጥ እንደዚህ ሱስ እንዳትገቡ በትህትና ጠይቃለሁ። በዛንኛው ምክንያት በጣም ይቅርታ ጠይቄያለሁ። ስለዚህ ያየሁት እንደሚጎዳ ነው። በቃ እኔ ያኔ የመጀመሪያ ነው ግን ያን ነገር ሳደርገው ይሄ ጭንቅላት ይሄ ሁለት ቀን ምናምን የታመንኩኝ ይሄንን ማለት ነው በንደት ግን ምንም አይጎዳም። እባካችሁ እኔ ይሄንን ጫት የቃምኩበትን በቃ ይቅርታ እኔ እህቴን አናደርኩ ብዬ ለዛንኛው ለምችየው ደስ አለው። በቃ ስቅም እኮ እሱ በጣም ነው ደስ ያለው አይደል? አይታችሁታል እንግዲህ ቪዲዮውን አይታችሁታል። እኔ ስቅም ሳጭስ የሰሩትን ቪዲዮ ምግብ እየበሉ አይታችሁታል። ምን ያደስ ደስ እንዳለ ለካ ብዬ ነው እርግፍ አድርጌ ተውኩት። ምክንያቱም እዚህ ጋር እኔ እንደዚህ ወጣ ወረደ እንደዚህ ሳይሆን እናንተ ቀስ ብላችሁ እንድታስተውሉት እና እንድትማሩበት ሁላችሁም በቃ ያላችሁን አስተሳሰብም ሆነ አመለካከትም ሆነ በኮሜንት ሳትሳደቡ ስለሆነ እኔ ደግሞ በሰላም ነው እንግዲህ በሆዶ ያረገችውን በጀርባዋ እስከሚያረግላት ታገሳለሁ። ከዛ ወዲያ ግን እኔ ያለውን ነገር ለእናንተ አሳውቄ እኔ ሄድም የምትሉኝ ከሆነ ሄዳለሁ፣ ቁጭ በል የምትሉኝም ከሆነ እቀመጣለሁ። ነገር በቃ እያስተካከላችሁ እንደዚህ እያስተዋላችሁ እንድትማሩበት ነው ይሄን ቪዲዮ የሰራሁት። እኔ አሁንም ደጋግሜ የምነግራችሁ ውሸት የለኝም፣ እውነታ ነው ያለኝ። ምንም ጥርጥር የለውም። ይሄ ነገር ውሸት ነው የምትሉ ሰዎች እናንተ ሊመስላችሁ ይችላል፣ ይኸው ላታምኑ ትችላላችሁ። እርግጥ እኔ ሰው ስለሆንኩ ድረስ ላታምኑ ትችላላችሁ። እኔ ማንኝ የምታመን። ስለዚህ ያኔ ቪዲዮን ስታው ነው የምታምኑ። ይሄ ሊለካ በአቋሙ የቆመ ውሸታም አይደለም እንደዚህ አይደለም የምትሉኝ ያኔ ቪዲዮን ስታው ነው ማለት ነው። ስለዚህ እኔ ጋር ውሸት የለም ልላችሁ ነው የመጣው ዛሬ። አንድ ቀለታም ልጁን በተሳደብኩት ዙሪያ ብዙ ሰዎች ተሳድባቸዋል። ስለዚህ እኔ ስላናደደኝ ነው። ምክንያቱም እሱ ሲሰድበኝ በጣም ተሰማኝ። እኔ እውነት እኔ ማንኝ እንዲሱ ማን ነውና እኔን የሚሰድብኝ? ቢያንስ ዝም ብሎ የተቀመጠው አንሶ። ውድ ቤተሰቦቼ እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ስለዚህ አስተሳሰባችሁንና ያላችሁን አመለካከት በኮሜንት አሳዩኝ። አታውጣው ቪዲዮን በቃ ዘይ ቀረዘው ድፍና አድርገው የምትሉ ከሆነ እኔ ችግር የለም እተዋለሁ። ስለሱ በቃ መስራቱን እተዋለሁ። በቃ እሷ ያኔ ሲገባት ራሷ እንኳን እኔ ራሷ ተዋጧለች ማለት ነው። ስለዚህ እኔ በሰው ትዳር ገብቻ አይደለም እንድታውቁልኝ የምነግራችሁ። እኔ በሰው ትዳር ገብቻ አይደለም፣ በሰው ነገር ቀልቻ አይደለም። እናንተ እናት አላችሁ። ስለዚህ ነገ በየቤታችሁ አንኳኩቶ ሲመጣ ማንነቱ ይረዳችኋል። ስለዚህ
አንድ ቀለታ በተሳደብኩትና ጫት በቃ ሲጋራ ባጨስኩት በጣም ይቅርታ። እኔ እንደዚህ ያለ አላደገብኝም፣ ተሳድብኝም አላውቅም። የተሳደብኩም የመጀመሪያ ስድብ ነው። የተቀየማችሁ ሰዎች አላችሁ፣ ይቅርታ ብያለሁ።